አገዛዙ እርስ በርስ ይዋጉልኛል ያላቸው የጸረ ብልጽግና ኃይሎች መተባበር እያቃዠው ነው ሲሉ የፋኖ አመራሩ ገለጹ። የፋኖ ኃይሎች በቅርቡ በነጌታቸው ረዳ የቀረበውን ሀተታና ትግራይን በተመለከተ ምላሽ የሰጡ ሲሆን በዋግኽምራ ደግሞ ራሳቸውን የሐራ መሬት እያሉ የሚጠሩ ታጣቂዎች ጥቃት ማድረሳቸውን አሳውቋል። ፕሬዝዳንት ታዬ አጽቀሥላሴ በበኩላቸው ሽፍቶችን አሳነስናቸው፣ የውጭ አካላትን አሳፈርናቸው ሲሉ ተደምጧል። በዓለም አይን አሳፋሪ በሚል የተገለጸው በርካታ ኢትዮጵያውያን በመዝገባም ይሁን በምርጫ ሂደቱ አሊያም በውጤቱ እርባና ቢስ አድርገው የሚገልጹት የብልጽግና የምርጫ ድግስ ሊከላከሉት የወጡት እኒህ የአብይ አህመድ ተላላኪ ሹም አሁንም የሀገሪቱን ወጣቶችን ሽፍቶች እያሉ አሳነስናቸው ሲሉ ገልጸው ይህንን የምርጫ ድግስ በተመለከተ የዘገቡትን የዓለም አቀፍ የመገናኛ ብዙሃንን ደግሞ አሳፈርናቸው ሲሉ ተደምጧል። በኃይልና በነውጥ ለመንጎድ በሀገር ላይ የሸፈተ የሰነበተም ትኩስም ሽፍታ ከዚህ ከፍታ እጅግ አንሶና ወርዶ ይታያል። መመዘኛዎችን ጥሰን አልፈናል። የኢትዮጵያን መገለጥ አግድመው ሊተነትኑ የሞከሩትን ሁሉ አሳፍረናል። እንዲህ ያሉ ያገዛዙ ሽማምንት አሸማቀቅናቸው፣ አሳፈርናቸው፣ አሳነስናቸው የሚል ራሳቸውን በራሳቸው የማጽናናት ዘመቻ ላይ የሚገኙለት ይህ ምርጫ ግን በመቶዎች የሚቆጠሩ አውደ ውጊያዎች የተከፈተበት እንደነበር ዓለም አቀፍ ሪፖርቶች መግለጻቸው ይታወቃል። በተለይም በአማራ ክልል ከ90 በላይ አውደ ውጊያዎች በዕለቱ መመዝገባቸውን አክሌድ ገልጾም ነበር። ከዚህ ድግስ በኋላም በክልሉ የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች በመጠን ቀንሰው ቢታዩም አሁንም መሰል ጥቃቶች እየተመዘገቡባቸው ያሉ አካባቢዎች ግን አሉ። የፋኖ ኃይሎች በሰሜን ሸዋ ዞን ሀገረ ማርያምና አረርቲ ከተማ፣ በማዕከላዊ ጎንደር አርማጮ ፈንድቅ አካባቢም በሚሊሻ አባላት ላይ ጥቃት ደርሰዋል ሲሉም በሸዋ ቀጠና ሰረር ኩላና ቱቲ ከተሞች ጠንካራ የተኩስ ልውውጥ ማድረጋቸውንም ይፋ አድርጓል። ከሰሞኑ የተኩስ ልውውጥ ከተመዘገበባቸው ስፍራዎች መካከል በክልሉ ዋግኽምራ ዞን ሐሙሲት አካባቢ ያለው እንደሚገኝበት ጠቅሰው ራሳቸውን የሐራ መሬት ኃይል ብለው የሚጠሩ የትግራይ አማጺ ኃይሎች ካገዛዙ የጸጥታ አካላት ጋር ሆነው ተሳትፏልም ይላሉ። እነዚህ በብልጽግናው መንግስት የሚደገፉት ኃይሎች ወደ ሐሙሲት ከባድ መሳሪያ ተኩሰው ነዋሪዎች ላይ ጉዳት አድርሰዋል በማለትም ከሷል። ራሳቸውን ቲፒኤፍ እያሉ የሚጠሩ እነዚህ ኃይሎች በኩል የተሰጠ ምላሽ ባይኖርም እንዲያም ሆኖ ከሰሞኑ አቶ ጌታቸው ረዳ ከሬድዋን ሁሴን ጋር በመሆን በአልጀዚራ ላይ ባሰፈሩት ሀተታም የፋኖ ኃይሎችን ከትግራይ ኃይሎች ጋር በማበር ሻዕቢያን ጨምሮ ከቀጠናው ኃይሎች ጋር በመጣመር ከሰው በፕሪቶሪያው ስምምነት ያልተደሰቱ ኃይሎች በማለት አቅርበውም ነበር። ከዚህ ጋር በተያያዘ ምላሽ የሰጡት የፋኖ ኃይሎች ቃል አቀባይ አስረስ ማረም ክሱን ውድቅ አድርገው የትግራይና የአማራ ህዝብ እየተዋጋ እንዲቀጥል የሚፈልጉ ቢኖሩም ያ አይሳካላቸውም ሲሉ ለኢትዮ ኒውስ ተናግሯል። እንግዲህ በእነሱ ጽሁፍና በእነሱ ንግግር ምክንያት የትግራይና አማራ ህዝብ ተለያይቶ እንዲቆይ እንግዲህ ያለቃቸው ምኞቴ ነው። በየተራ ህዝብን ማጥፋት፣ ህዝብን ከህዝብ ማጋጨት ነው። ስለዚህ የፋኖ ኃይሎች በትግራይ የነበረው ጦርነት እንዲቀጥል ይፈልጉ ነበር። ጦርነቱ ሲቆም አኮረፉ የሚል ትርክት ነው ይዞ ለመምጣት የሞከሩት። ይሄ ፍጹም ሐሰተኛ የሆነ ነገር ነው። የፋኖ እንቅስቃሴ ከፕሪቶሪያ ስምምነት ቀደም ብሎ ራሱን ችሎ በመዋቀር ራሱን ችሎ የራሱን ግብና ተልዕኮ አስቀምጦ የተጀመረ እንቅስቃሴ ነው። ዓላማውም የአማራን ህዝብ የህልውና ጥያቄ ማስመለስ ነው። በፕሪቶሪያ ስምምነት የአማራን ጉዳይ ኦቨርሎክ ያደረገ ነው ብለን ነው የምናምነው። ነገር ግን ተኩሱ በመቆሙና ለጊዜውም ቢሆን የትግራይ ህዝብ ፎይታ በማግኘቱ ደግሞ ውጤት ያለው መሆኑና በዛም ደስተኛ መሆናችንን ገልጸንም እናውቃለን ከዚህ በፊት። አሁንም ያንን ማረጋገጥ እፈልጋለሁ። ዓላማው ምንድነው በዛ ልክ መግለጽ የተፈለገበት ምክንያት በአንድ በኩል ማመን አይፈልጉም። ፋኖ በራሱ አቅም በዚህ ልክ ታግሎ መመከት ይችላል የሚለው ነገር ስቲል አምሯቸው ሊቀበልላቸው ያልቻለ ጉዳይ ነው። በሌላ በኩል ደግሞ እንዳልኩ ህዝብ ለህዝብ ለማለየት ልክ የአማራ ህዝብ የትግራይ ህዝብ እንዲጠፋ ይፈልጋል በሚል አይነት መንገድ እንዲቀረጽ ትንታኔው ፈልገው ያነሱት ጉዳይ ነው። የብልጽግናው አገዛዝ ጽምዶ እያለ የሚያቀርበውን ክስ ፋኖ እንደማያውቀው ያነሱት አመራሩ፣ ነገር ግን ይህ አገዛዝ ከተወገደ በኋላ ሌላ ጦርነትና ግጭት በሀገሪቱ እንዳይኖር ቀጠናውም እንዲረጋጋ ትብብሮች ያስፈልጋሉ፣ ንግግሮችም አሉ ብለዋል። ለሌላ ጦርነት ትርክትን ለመፍጠር በሚል የተለያዩ ውንጀላዎችን እያቀረቡ የሚገኙት የብልጽግናው ሰዎች ካይሮ ኤምባሲ ከፍተው እየሰሩ ሀገሩን ለተባበሩት አረብ ኤሚሬቶች ሸጠው በሱዳንም አማጺ ኃይል እየደገፉ ሌሎች ኃይሎችን ባንዳ ለማለት
እንዴት ደፈሩ በማለትም ይጠይቃሉ። እርስ በርስ ይገዳደላሉ ይባሉ የነበሩ ጸረ ብልጽግና ኃይሎች ያንን እያስቀሩ ወደ መነጋገር መምጣታቸው አገዛዙን እያቃዠው ነው ሲሉም ነው አመራሩ ያከሉት። አገዛዙ ስለሚከፈለው ሂውማን ኮስት ስለሌላው ነገር ደንታ የለው። ስለ አብይ አህመድ ወንበር እና ስለ ጥቂት ወዳደር ሚኒስትሮች የዕለት ፍጆታ ብቻ የሚጨንቅ አገዛዝ ከመሆኑ ጋር በተያያዘ ህዝብ ማህበራዊ ትስስር ቢሰባበር፣ ቢበጣጠስ፣ ቢጨፋጨፍ፣ ከፍተኛ የሆነ የእርስ በርስ እልቂት ቢከሰት በደስታ የሚቀበል አገዛዝ ነው። በተለይ የታጠቀው ኃይል ደግሞ ወደ እነሱ ከሚተኩስ እርስ በርስ ቢተኳኩስ ደስ ይላቸዋል። ከዚህ ነገር አንድ መገንዘብ ያለብን ነገር ነው ብዬ የማስበው የእነኛ ኃይሎች አለመተኳኮስ እንደሚያስበረግጋቸው፣ መተባበሩ ደግሞ የበለጠ እንደሚያስቃዣቸው ነው። ይህ በእንዲህ እንዳለ ፊልድ ማርሻል ብርሃኑ ጁላን ጨምሮ የሰራዊቱ አዛዦች ተቀናጅተው ጠላቶች ሊወጉን ነው ቅስቀሳቸውን ቀጥሏል። የባዕዳንና ባንዳ ክሶችም እየቀረቡ ናቸው። በየጊዜው ለጦርነት ሰበብ ለልቂት አጀንዳ የሚሰጣቸው የሀገሪቱ የጦር አዛዦች በኢትዮጵያ ስም እየማሉ ኢትዮጵያንን የማጥፋት ተልዕኮ ላይ ግን ይገኛሉ። ከቅርብ ጊዜ ወዲህ በእነዚህ አዛዦች ውስጥ ለቀጣይ ጦርነት የሚቀርበው አመክንዮ ደግሞ ጠላት ተጣምሮ እየመጣብን ነው የሚል ሆኗል። ከሰሞኑ ምክትል አዛዡን ያጣው ማዕከላዊ እዝ ስብሰባ ላይ በቪዲዮ መልእክት ያስተላለፉት ፊልድ ማርሻል ብርሃኑ ጁላም የሰራዊቱን ስነ ልቦና አዘጋጁ እያሉ ጥሪ ሲያቀርቡ ተሰምቷል። ሌላኛው ወታደራዊ አዛዥ ጀነራል ይመር መኮንን ደግሞ በሌላ መድረክ ላይ ባዕዳንና ባንዳዎች ተጣምረው የጦርነት ነጋሪት እየጎሰሙብን ይገኛሉ ሲሉ ገልጿል። እኒህ አዛዥ እየተጎሰመ ያለ ሳይሆን ኢትዮጵያውያንን እየገደለ ያለ ጦርነት ውስጥ ሆነው ነው ይህንን የሚናገሩት። ወደ ባህር በራችን እንመለስላል ነው የተጣመሩብን የሚሉት እኒህ አመራር ከሳምንታት በፊትም ወጣቱንና ሰራዊቱን ተቀላቅለ ተሰዋ ያሉ ጥሪ ሲያቀርቡ እንደነበር የሚዘነጋ አይሆንም። ህጋዊም ፍትሃዊም ጥያቄ ነው። ይሄ የዓለም ህዝብም አካባቢ ያሉ ሀገሮችም ይረዱታል ብለን እናምናለን። ይሁንና ይሄ ሳይሆን ከቀረስ የሚለው ጉዳይ ወጣቶች እንዳነሳችሁት ለኢትዮጵያ ተሻጋሪ ጥቅሞች በጋራ መዘጋጀት ያስፈልገናል። ስለዚህ ወጣቶች ወደ መከላከያ እንድትመጡ ደግመን ጥሪ እናቀርብላችኋለን። ሌላኛው ወታደራዊ አመራር ደግሞ በዚህ ዓመት መጀመሪያ አካባቢ አንድ ክፍለ ጦርን በውጊያ ያጡት የሰሜን ምስራቅ እዝ አዛዡ ሌተናንት ጀነራል አሰፋ ቸኮል ናቸው። እሳቸውም የተቀናጁ ኃይሎች ሊያፈርሱ ነው የሚል ስጋት አቅርበው እኛ ግን እየመከትናቸው እንቀጥላለን ሲሉ ይደመጣሉ። የጽንፈኛው ቡድን ያሉት የፋኖ ኃይልን መሸሸጊያውን ተቆጣጠር ነው ሲሉም አንስተው በእንደመሰሳቸዋለን ማብራሪያ የሚያጠናክሩት አሰፋ ቸኮል እዛቸው በተሰማራበት ቀጠና ያለውን ኃይል መቋቋም ተስኖታል በሚል የአድማሱ አለሙ 11ኛ እዝ የተስፋዬ ያሌው 13ኛ እዝ ከሌሎች የክልሉና የፌደራል ኃይሎች ጋር እንዲጨመሩላቸው መደረጉ ግን የሚታወቅ ነው። እሳቸውም ይሄ ሁሉ ኃይል ተሰማርቶ እንዴት ልናሸንፋቸው አቃተን ሲሉ የሚታወቁበት ንግግር አላቸው። አድማ ብተናል፣ ፖሊስ አለ፣ መከላከያ አለ፣ ሰላም አስከባሪ አለ። ይሄ ሁሉ ተደምረን ለምንድነው ጠላት ማጥፋት ያልቻል? ከዚህ ሆኖ መረጃም እሱን የሚደግፍ ድል ያመጣል፣ ውጤት ያመጣል የሚጠብቅ ካለ ይሂድ፣ እዛው ነው ይውጣ። የሆኖ ሆኖ ባለፉት ተከታታይ ቀናት በሰራዊቱ አዛዦች ዘንድ የሚቀርቡት እነዚህ ማብራሪያዎች ይህ ላለፉት ተከታታይ ዓመታት በማያባራ ጦርነትና ተከታታይ ጥቃቶች በሀገር ውስጥ ለአላስፈላጊ መስዋዕትነት የተዳረገ የድሃ ኢትዮጵያን ስብስብ የሆነው ሰራዊት ሌላ ጦርነት እየተዘጋጀለት እንደሆነ የሚያመላክት ሆኖ ተወስዷል። እነዚህ ወታደራዊ አዛዦች ከብልጽግናው መንግስት ጋር የገቡበት ፖለቲካዊና ጥቅማዊ ግንኙነት ደግሞም ለሀገሪቱ ችግሮች ፖለቲካዊ መፍትሄ ይመጣላቸው ዘንድ በ4 ኪሎ መንግስት ላይ ግፊትን ከማሳ ደር ይልቅ የብልጽግናውን ስልጣን የማስጠበቅ ተልዕኮ ውስጥ እንዲቀጥሉ አድርጓቸዋል። በሌላኛው የኢትዮጵያ ክልል በመከላከያ ሰራዊቱ ካምፕ ላይ ጥቃት መከፈቱ ተሰማ። ታጣቂ ኃይሎቹ በአካባቢው ያሉ ስፍራዎችን ጭምር መቆጣጠራቸውም ታውቋል። ሀገሩን የጦርነትና የጦረኞች ያደረገው የብልጽግናው አገዛዝ ሰራዊቱን በየአካባቢው እያዋጋው ነው። የእርስ በርስ ጦርነቶችን እየቀሰቀሰ ማርከት አጠቅ ሲል የነበረ ይህ አገዛዝ አሁን እነዚህ በርካታ ትጥቆች ወደ ራሱ የዞሩበት ሁኔታም ተፈጥሯል። የአማራና ጋምቤላ
በመላ ክልሎች በኮማንድ ፖስት የሚተዳደሩበት ሁነት፣ ትግራይ ከቁጥጥር ውጭ የሚገኝበት፣ ከፊል ኦሮሚያን በተመሳሳይ መንገድ ላይ ያለበትም ሀገር ሆኗል። ትናንት ደግሞ ብልጽግና ሌላ የውጭ ሰራዊት ጭምር የሚሳተፍበት የጦርነት ክልል ባደረገው ቤንሻንጉል ጉሙዝ ክልል የመከላከያ ሰራዊቱና ሌሎችም የክልሉ የጸጥታ ኃይሎች ካምፕ ላይ ጥቃት መፈጸሙ ሰምቷል። ይህ ጥቃት የደረሰው ደግሞ በክልሉ ሸርቆሌም የቤንሻንጉል ነጻነት ንቅናቄ በተባሉ ታጣቂ ኃይሎች በኩል ነው። ጥቃቱን ተከትሎ በነበረ የተኩስ ልውውጥም ሰብአዊ ጉዳት ማጋጠሙ የተሰማ ሲሆን ታጣቂ ኃይሎችም አልቢሮ ከተማን ጨምሮ በአካባቢው ያሉ ቀበሌዎችን መቆጣጠራቸው ተሰምቷል። ይህን ጥቃት በተመለከተ ከመንግስት ኃይሎች በኩል የተሰጠ ምላሽ የለም። የቤንሻንጉል ጉሙዝ ክልል አገዛዙ የሱዳን አማጺ ኃይሎችን የሚያሰለጥንበት የድሮን ጥቃቶች መነሻም ያደረገበት ሆኗል። በዚህ ክልል አቅራቢያ ከሚደረገው የውጭ ሀገር ጦርነት ባሻገር ግጭቱ